በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። ከያላችሁበት ዓለም እንደምን አላችሁ? እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ብዙ ኃጢአቶችን ስንሰራ ብዙ በደሎችን ስናደርግ እግዚአብሔር በእውነት ልጆቼ ይመለሳሉ ብሎ በፍቅሩ እየከለለ ኃጢአታችንን ትቶ በደላችንን ረስቶ በፍቅሩ እየጠበቀ ለዚህ ሰዓትና ለዚህ ዕለት ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ደስታ ምንድን ነው? ሰው ደስታን ካጣ ምን ይሆናል? ሰው በህይወት ውስጥ ደስታ የሚባለውን ነገር መተግበር ካልጀመረ በህይወት ውስጥ ምኖች ይፈጸማሉ? እነዚህን ርዕሶች እንመለከታለን። ከመንፈሳዊ ዓይንና ከዓለማዊ ዓይን የደስታን ፍጻሜና የደስታን መገኛ እንዳስሳለን። ባለን ጥቂት ደቂቃ ውስጥ እግዚአብሔር ለኛ ያለውን መልእክት ያስተላልፋል። ሁላችሁም ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁልጊዜ የሚለቀቀው መልእክት እንዲደርሳችሁ የደውል ምልክቷን ተጫኑ። ቤተሰብ ስለምትሆኑን እናመሰግናለን። ቤተሰብ የሆናችሁ እናንተ ግዴታ ስላለባችሁ ላይክ፣ ሼር እያደረጋችሁ መልእክቱን እንድታደርሱ በእግዚአብሔር ስም ለሌሎች እንድታደርሱ እናስተላልፋለን። ደስታ ምንድን ነው የምትለዋን ሀሳባችንን በጥቂቱ ለመዳሰስ ለማየት እንሞክራለን። እግዚአብሔር ቢፈቅድና ቢወድድ። የደስታ ምንጭ ማን ነው? እግዚአብሔር ነው። የደስታ ምንጭ እግዚአብሔር ነው። ሰው ደስታውን ከሁለት ቦታ ያገኛል። አንደኛው ፍጹም ከሚረካበት ከእግዚአብሔር ፍጹም ወደር የሌለው ደስታ፣ ከሰው የማይገኝ ደስታ፣ ሰው የማይነጥቀው ደስታ ከእግዚአብሔር የሆነ ደስታ አለ። ሁለተኛው ደስታ ዓለም የምትሰጠው ደስታ ነው። ራሱ ፈልጓት በሰይጣን ውድቀት ውስጥ አግኝቷት በዚያ ውስጥ ስጋዬን ጠጪ እያለ ስጋውን እያስደሰተ ነፍሱን እያከሳ የሚኖርበት ደስታ ነው። እነዚህ ደስታዎች ውስጥ ሁለት ትልቅ ልዩነቶች አሉ። በእግዚአብሔር የሆነና ከሰይጣን የሆነ ደስታ አለ። ስለዚህ እነዚህን ሀሳቦች እንመለከታለን። እንግዲህ የመጀመሪያው ከኃጢአት የሚገኝ ደስታ ነው የምንመለከተው። ከኃጢአት የሚገኝ ደስታ እንግዲህ እንደምታውቁት ብዙዎቻችን ኃጢአት ለመስራት ፍጡር ነን። በጣም ፈጣን የምንቸኩል ነን። ለኃጢአት ባሮች የምንገዛ ልጆቹ እስክንመስል ማለት ነው። በጣም ፈጣኖች ነን ለኃጢአት የተገዛ ስለሆነ። እንግዲህ ከኃጢአት የሚገኝ ደስታ ምንጩ ከእግዚአብሔር ሳይሆን ከሰይጣን እንደሆነ ይታወቃል። ምንጩ ራሱ ባለቤቱ ሰይጣን ነው። ባህሪው ደግሞ ምንድን ነው ካላችሁ፣ የደስታ ባህሪው ጊዜያዊ ነው። እንደ እንፋሎት በኖ ይጠፋል፣ ተኖ ይጠፋል፣ እንደ ቆሎ ይበተናል፣ እንደ አመድ ይበናል። እነዚህ ደስታዎች ፍጹም የማይጸኑ ናቸው። በጣም የሚገርማችሁ ከዚህ ደስታ በኋላ ፍጹም ሕሊናን የሚቆረቆር ጸጸት አለው። ስንሰራው እጅግ ደስ ብሎ ነው የሰራነው ኃጢአት በኋላ ላይ ለምን እያለ ሕሊናችን እየጠየቅን ሕሊናችን እያብሰለሰለ ባዶ ነህ እያለ እየነገረን ይጥለናል። ለዚህ ነው ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ላይ በምዕራፍ 11 ቁጥር 25 ላይ ለጊዜው ከኃጢአት የሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ብሎ ቅዱስ መጽሐፍ የነገረን። ስለዚህ ለጊዜው ከሚገኝ ደስታ ከኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን ለመቀበል መምረጥ መታደል ነው። አያችሁ፣ ዓለማዊ ነገርን ስንወድ፣ በስጋ ፍላጎት ስንጠመድ፣ በስጋ ሀሳብ ውስጥ ስንገዛ የምናገኘው ደስታ ፍጹም አይደለም። ምክንያቱም ከእግዚአብሔር የሚያርቅ ስለሆነ። ሁለተኛው ደስታ ምንድን ነው ካልን ምድራዊ ነው። ምድራዊ በረከቶች የሚገኙበት ደስታ። ለምሳሌ አንድ ሰው በዚህ ምድር ላይ በጣም የሚያስደስት ነገር ምንድን ነው ቢባል አንዱ ስኬት ይላል። በተድላ በደስታ መኖር ይላል።
ሌላኛውን ብትጠይቁት ደስታ ላንተ ምንድን ነው ብትሉት አግብቼ ልጆች ወልጄ መኖር ይላቸዋል። ሌላኛውስ ደስታ ላንተ ምንድን ነው ብትሉት በሀብትና ባለጠግነት በጣም እጅግ ትልቅ የሚባል ማማ ላይ ቁጭ ብዬ ብዙ እልፎችን ማዘዝ ብዙ ሺዎችን ማዘዝና ና ማለት ሂድ ማለት ነው ይላል። ሌላውን ደግሞ ስትጠይቁት ደስታ ማለት ምንድን ነው ላንተ ብትሉት ለሌሎች ሰዎች በጎ ነገርን ማድረግ በጎ ባህሪ ማለት ነው። በጎ ነገርን እንደ ዶክተር ቢኒያም ኢትዮጵያ ውስጥ በጎ ነገርን ማድረግ ነው ይላቸዋል። ሌላኛው ደስታ ምንድን ነው ብትሉት ከሌሎች ከከፋቸው ሰዎች ጋር አብሮ መደሰት ማለት ነው። ይህ በጣም ቅን ልቦች ያላቸው ሰዎች የሚያደርጓቸው ያዘኑ ሰዎች ጋር አብሮ ማዘን ካዘኑ ሰዎች ጋር አብሮ መደሰት ከተደሰቱ ሰዎች ጋር እነዚህ የቅን ልቦች ውጤቶች ናቸው። ሌላኛው ደስታ ላንተ ምንድን ነው ብትሉት ጋብቻ ይላቸዋል። እነዚህ ሁሉ አሁን የዘረዘርኩላችሁ በመጽሐፍ ቅዱስ ላይ የተጠቀሱ ሐሳቦች ናቸው አሉ በዝርዝር የተቀመጡ ማለት ነው። ስለዚህ እነዚህ ምድራዊ በረከቶች የሚገኙባቸው አንድ ሰው ገበሬ ቢሆን ያረሰውን መሬት ያዘጋጀውን መሬት ዘርዘርቶበት ፍሬ ማየት ይፈልጋል። አንድ ሰው በጣም ትልቅ ድርጅት ቢኖረው የድርጅቱን ውጤት ያን ድርጅት ለመገንባት የደረሰበትን ልፋት አስቦ ውጤቱ ላይ ሲደርስ ይደሰታል። ይሄ ምድራዊ ደስታ ነው፣ ወደ ሰማያዊ መንገድ የማይወስድ ማለት ነው። ምድራዊ ደስታዎች ናቸው። ከመንፈሳዊ በረከቶች የሚገኙ ሐሴት ምንድን ናቸው ስንል የመጀመሪያው ሰው በመንፈሳዊ በረከት የሚደሰተው ለምንድን ነው ካላችሁ እንደነ አብርሃም የዘገየ በትልቅ ትዳር ውስጥ የዘገየ ልጅ ይመጣል። በትልቅ ትዳር ውስጥ የተገኘው ይሄ የዘገየ ልጅ ደግሞ ከእግዚአብሔር በረከትን ያሰጣል። ተመልከቱ፣ ትዳር ምድራዊ ሐሳብ ሆኖ የሚቀር አይደለም። ትዳር ሰማያዊ ፍጹም ደስታ የሚገኝበት ከእግዚአብሔር የሆነ ስለሆነ ቢዘገየው የሚቀድመው የሌለ እግዚአብሔር እነዚህን የህይወት በረከቶች ለእኔና ለእናንተ ሰጥቶናል ማለት ነው። ሐሴት እናደርጋለን። አብርሃም በልጁ በይስሐቅ በረከት አግኝቷል። ልጁ ይስሐቅን እንዲሰዋ እግዚአብሔር ጠይቆታል። ዘፍጥረት ምዕራፍ 18 19 20 ሄዳችሁ አንብቡት። ከዛ ደግሞ 22 ላይ ስትደርሱ አብርሃም ወደ ሞሪያ ተራራ እንዳቀና ኦሪት ዘፍጥረት ምዕራፍ 22 ይናገራል። ስለዚህ ይሄ የእግዚአብሔር ሐሳብ ነው። ይሄን የእግዚአብሔርን ሐሳብ ሰው ማስቀየር አይችልም። ስለዚህ በእነዚህ ውስጥ እግዚአብሔር ማግኘት በረከት መቀበል ይቻላል ማለት ነው። እንግዲህ የዘላለማዊ ደስታ ፍጻሜ ምንድን ነው ካላችሁ በሰማይ ስማችንን ማጻፍ ነው። ይሄ ፍጹም ደስታ ፍጹም ወደር የሌለው ደስታ ማለት ይሄ ነው። አያችሁ። ስለዚህ ሰው በትንሽ ነገር ተከፋው ብሎ ዘላለማዊ ነፍሱን ማጥፋት የለበትም። ሰው ትንሽ ነገር አጣው ብሎ ራሱን በንዴት በብስጭት ማጠር የለበትም። ለምን ካላችሁ ዘላለማዊ ደስታ ላይ አልደረሰም ገና። ዘላለማዊ ደስታ ላይ የደረሰ ሰው እንዲህ ይላል። የሉቃስ ወንጌል ምዕራፍ 10 ቁጥር 20 ላይ የተጻፈውን ቃል ስማችሁ ግን በሰማያት ስለተጻፈ በዚህ ደስ ይበላችሁ ይላል። ማን ናቸው እነዚህ ስማቸው በሰማያት የተጻፈ ካልን በጎ ስራ ያደረጉ፣ ምድርን የጽድቅ ስፍራ ያደረጓት፣ ምድርን ሰማያዊ በረከት ማብቂያ ሰማያዊ ፍሬ ማግኛ ያደረጓት፣ ከእግዚአብሔር ጋር የተወዳጁ፣ ኃጢአትን የጠሉ፣ ጨለማን የተዉ፣ እግዚአብሔርን የወደዱ፣ ከብርሃን ጋር ህብረትን ያደረጉ፣ ለእግዚአብሔር ሲሉ ዓለምን የተዉ፣ ደስታቸው ፍጹም ደስታ የሚገኝበት ከእግዚአብሔር ጋር መኖር እንደሆነ የገባቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እነዚህ ናቸው። አያችሁ፣ በህይወት ውስጥ እግዚአብሔርን የወደዱ ፍጹም በረከትን ያገኙ ስማቸው ቤት ተጽፏል። እነዚህ በሰማያት ተጽፏል። ስለዚህ አንድ ሰው ሲኖር ፍጹም በረከትን ለማግኘት ሲኖር በዚህ ምድር ፍጹም በቃ ይሄ ምድራዊ ደስታዎችን ሁሉ ትቶ ፍጹም የሚደሰትበት በእግዚአብሔር ስም በእግዚአብሔር ጣቶች በእግዚአብሔር መዝገብ ላይ መጻፍ ነው። ይሄ መንፈሳዊ በረከት ስለሆነ ከእግዚአብሔር የምናገኘው በረከት ስለሆነ የተከፈለልን ዋጋ ታላቅ ስለሆነ በዚህ በረከት ውስጥ አንድ ሰው መሳተፍ አለበት ማለት ነው። ከዛ ደግሞ የመለገስ ህይወት ለድሆች የመስጠትን ከኛ ሁለት ካለ ለሌሎቹ መስጠትን ማድረግ አለብን። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል።
አንዳንዴ መቀበል ብቻ ሳይሆን እግዚአብሔር ከሰጠን ነገር ላይ መስጠት አለብን። ድሃ ስናገኝ እግዚአብሔር ለእሱ እንድንሰጠው ስላዘዘ ካለን ነገር ላይ ማካፈል መቻል አለብን ማለት ይህም ባለጠግነት ነው። በዚህ መንገድ ካለፍን እግዚአብሔር ደስታችንን ፍጹም ያደርግልናል ማለት ነው። እንግዲህ ከእግዚአብሔር ሕልውና የሚገኝ ፍስሐ ነው። እንግዲህ ከእግዚአብሔር የሚገኝ ማለት ነው፣ እግዚአብሔር የሚሰጠን። ለዚህ ነው ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 16 ቁጥር 11 ላይ ከፊት ጋር ደስታን አጠገብከኝ በቀኝም የዘላለም ፍስሐ እያለ ደስታን አጠገብከኝ እያለ እግዚአብሔርን ያመሰግነዋል ልበ አምላክ ቅዱስ ዳዊት። ስለዚህ ከእግዚአብሔር ጋር መኖር ደስታ ነው። ይህ የዓለምን ጫጫታ እርሱት። ዓለም ወደዛ ትወጥረናለች፣ ወደዚህ ትስበናለች፣ ወደ ፈለገችው መንገድ ትመራናለች። እነዚህ ሁሉ ግን የዓለም ሰክሰሶች አያስፈልጉም እያልኩ አይደለም። በዓለም ላይ እግዚአብሔር ጥረን ግረን ሰርተን እንድንበላ አዞናል። በጎ ሰራተኛ ሕሊና ያለው ድሃ የማይበድል ሰራተኛ ልንሆን ይገባል። ምቾታችሁን በሙሉ ግደሉ እያልኩ አይደለም። ምቾታችሁም አስፈላጊ ነው፣ አድርጉት። ግን ለነፍሳችሁ በዚያው ዘርጉበት፣ መንገድ ዘርጉበት። ለነፍስ ያስፈልገዋልና መጽሐፍ ቅዱስ የማይሰራ ይብላ ይላል እኮ። ስለዚህ ሳንሰራ እንበላ። ሰክሰስ ደግሞ ውጤት ደግሞ በጣም አስፈላጊ ነው። ስለዚህ ባላችሁ ነገር የመደሰት ህይወት ግን ይኖራችሁ። ይህን ቃል የምታደምጡ ይህን ቃል የምትሰሙ ሰዎች ባላችሁ ነገር ፍጹም ተደሰቱ። እግዚአብሔር የዛን ሰዓት የበረከት ህይወት ያደርግላችኋል። ባላችሁ ነገር መደሰት ካልቻላችሁ ምንም ቢሆን ትልቁ ነገር አይሰጣችሁ። ሁልጊዜ ባላችሁ ነገር ደስተኛ ሁኑ። ተመስገን ማለትን ልመዱ። እግዚአብሔር ባለን ነገር እያመሰገን ነው። ባለን ነገር እየተደሰትን በፊቱ እንድንኖር ከምድራዊ ይልቅ ሰማያዊውን መንገድ ተመኝተን እንድንኖር በሰማያት በስሙ እርሱ ባዘጋጀልን መዝገብ ላይ እንድንጻፍ አምላካችን እግዚአብሔር ይርዳን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ቤተሰብ ስለሆናችሁ እናመሰግናለን። እግዚአብሔር መንገዳችንን ያብራልን። የቅዱሳኑ ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑልኝ።